ያሁን የምነግራችሁን ነገር ብዙ ቦታ ሲባል ስለማሰሙት በጣም የሚጠቅም ነገር ታገኙበታላችሁ ብዬ አስባለሁ። እስቲ ጥያቄ ልጠይቃችሁ፣ ስንት ዓመታችሁ ነው? ሀያዎቹ ውስጥ ሰላሳዎቹ ውስጥ ነው ያላችሁት? ብዙዎቻችሁ የምትመለከቱኝ ሰዎች ወጣቶች እንደሆናችሁ ስለማስብ ነው። ስለ እኔ አንድ ነገር ልንገራችሁ። 33 ዓመቴ ነው። ትዳር፣ ፍቅረኛ የለኝም። ቤትና መኪና የለኝም። ባንኬ ውስጥ የተጠራቀመ ገንዘብ የለኝም። ጓደኞቼ ደግሞ ከዚህ በተቃራኒው ናቸው። ከነዚህ ውስጥ ቢያንስ አንዱ አላቸው። በጣም የሚገርማችሁ ነገር ግን ከብዙዎቹ የበለጠ ደስተኛ ነኝ። ይህንም በእርግጠኝነት እነግራችኋለሁ። ለምን መሰላችሁ? ብዙ ሰዎች ህይወትን የሚኖሩት የተጻፈ ማኑዋል ውስጥ ገብተው ማኑዋሉን እየተከተሉ ነው። በዚህ ዕድሜ እንደዚህ መሆን አለብኝ፣ እዚህ ስታተስ ጋር መድረስ አለብኝ፣ ይህን ያህል ሀብት ማፍራት አለብኝ፣ ማግባት አለብኝ፣ ፍቅረኛ መያዝ አለብኝ፣ ቤት መኪና መግዛት አለብኝ። ይህ ሁሉ ነገር ማኑዋል ውስጥ ያገኙታል እና በዛ ማኑዋል ነው እየተመሩ ያሉት። ማግባት፣ ትዳር ማፍራት፣ ንብረት መያዝ፣ ገንዘብ ማጠራቀም፣ እነዚህ ሁሉ ነገሮች መጥፎ ናቸው እያልኩኝ አይደለም፣ በክፉ እንዳተረጉሙብኝ። ምን ለማለት ፈልጌ መሰላችሁ? የኑሮ መስፈሪያ ቁናው ጊዜ ነው፣ ገንዘብና ስታተስ አይደለም። ይህንን ነገር እንድታስታውሱ ፈልጋለሁ። የኑሮ መስፈሪያ ቁናው ጊዜ ከሆነ ደግሞ ጊዜያችንን ምን እያደረግንበት ነው? በጊዜ እየኖርኩበት ነው ወይ ብለን ራሳችንን መጠየቅ አለብን። ምናልባት ነገ አደጋ ሊያጋጥማችሁ ይችላል። የጤና እክል ሊገጥማችሁ ይችላል እና አልጋ ላይ ልትውሉ ትችላላችሁ። ተኝታችሁ ላትንቁ ትችላላችሁ። ምን ሰራችሁበት በህይወታችሁ? መደረግ አለበት ተብሎ የተነገራችሁን ሁሉ ስታሳድዱ ነው እድሜያችሁን የፈጃችሁት? ይሄ እንድታስታውሱ ፈልጋለሁ። ወጣትነት ማለት ይሄ ነው። በወጣትነታችን ልባችን የፈቀደውን መኖር የምንፈልገውን ህይወት እንደምንኖር እየኖርን እንዳለን የሚያስታውሰንን ህይወት ነው መኖር ያለብን። ማኑዋል በመከተል አይደለም ህይወት ማለት። የምትበሉት የምትጠጡት ካላችሁ፣ የምትጠለሉበት ጣራ ካላችሁ፣ ጤነኛ ከሆናችሁ ከእናንተ በላይ ሀብታም የለም። ቆም ብላችሁ ማሰብ ያኔ ነው መጀመሪያ ያለበት። ልቤ ምንድን ነው የሚፈልገው? የእውነት መጠራቴ ምንድን ነው? ይሄ ሁሉ ጥያቄ ልባችን ውስጥ ሊመጣ ይገባል ብዬ አስባለሁና በ20 ዓመቴ ምንም አልሰራውም፣ 30 ዓመቴ ነው፣ ህይወቴን እያባከንኩት ነው፣ ምንም ነገር የለኝም፣ አላገባሁም፣ አልወለድኩም፣ ቤተሰብ አልመሰረትኩም፣ ንብረት አላፈራሁም፣ የሆነ ስታተስ የለኝም፣ የዲግሪ ኮልኮሌ አላበዛሁም ብላችሁ ብዙዎቻችሁ ስትረስ ውስጥ እንዳላችሁ ስለማይ ነው። ኑሮ የሚለካው በሱ አይደለም፣ መኖር የሚለካው በሱ አይደለም። እና የተጻፈላችሁን አትኑሩ። የምትኖሩትን ኑሮ ራሳችሁ ጻፉት ልላችሁ ነው።